ደቦ ምንድነው? አብሮ ማረስ? ቆይ ይሄ በእውነት እንዴት ይሰራል? አብረን እንመልከት። ዛሬ ስለ ደቦ ምንድነው የሚለውን እንማራለን። ደቦ ማለት አብሮ ማረስ ማለት ነው። ትላልቅ የእርሻ ስራዎችን ጎረቤት ለጎረቤት እንዴት እንደሚረዳዳ ደስ የሚል ስራንና አብሮ መብላትን እንመለከታለን። ዝግጁ ናችሁ? ብዙ ልብስ በእጅ ማጠብ ከባድ እንደሆነ ታውቃላችሁ? አንዳንድ የእርሻ ስራዎች እንደዛ ናቸው። አንድ የጤፍ ማሳ ለአንድ ቤተሰብ ሙሉ የትምህርት ዘመን ያህል ጊዜ ሊፈጅ ይችላል። ትላልቅ የእርሻ ስራዎች 3 አስቸጋሪ ነገሮች አሏቸው። በጣም ሰፊ ማሳዎች፣ ጥቂት እጆች እና ቀርፋፋ ፍጥነት። አስቡት እስቲ አንድ ሚኒባስ መርካቶ ውስጥ ያለውን ሰው ሁሉ ብቻውን ሊጭን ቢሞክር አይቻልም። በአጭሩ ትላልቅ ስራዎች ከአንድ ቤተሰብ ጥረት በላይ ያስፈልጋቸዋል። ስለዚህ አንዳንድ ስራዎች ለአንድ ቤተሰብ በጣም ትልቅ ናቸው፣ ልክ እንደ አንድ ትልቅ እንጀራ። አንድ ሰው ብቻውን ሊያደርገው የሚከብደው ትልቅ ስራ ምንድን ነው? አሪፍ ነህ። መልሱ አዎ፣ ትልቅ ቤት እንደመስራት ወይንም ሙሉ እርሻ እንደመስራት ነው። እንጀራ ተካፍሎ መብላት ምግብን ያጣፍጣል። ደቦም እንደዛው ነው፣ ግን ለስራ። አንድ ቤተሰብ ሳምንታት ይፈጅበታል። በደቦ ግን አንድ ማሳ በአንድ ከሰዓት ይጨረሳል። 3 ነገሮች ደቦን ድንቅ ያደርጉታል። መሳሪያዎች፣ ጠንካራ እጆች እና እርስ በርስ የሚረዳዱ ጓደኞች። ብዙ ምጣዶች ላይ ብዙ እንጀራ ጋጋሪዎች አስቡ። እያንዳንዱ እንጀራን በፍጥነት ይጋግራል። ሁሉም የራሱን ድርሻ ሲያመጣ የእርሻው ሥራ በፍጥነትና በደስታ ይጠናቀቃል። ደቦ ማለት ሁላችንም እርስ በእርስ እንረዳዳለን ማለት ነው። ከባድ ስራን ቀላልና አስደሳች ያደርገዋል። ደቦ እንዲህ አሪፍ ሆኖ የሚሰራው በምንድን ነው? ይሄን አወቀው? አዎ፣ መልሱ ሁሉም ሰው በመሳሪያዎቹና በጠንካራ እጆቹ ሲረዳ ነው። ትልቅ እንጀራ ለብዙ ሰው ስትጋግሩ ምን ያህል ደስ እንደሚል ታውቃላችሁ? ደቦ የእርሻ ስራውን ልክ እንደዛው አስደሳች ያደርገዋል። አንድ ደቦ ሙሉ የክፍል ጓደኞችን ያህል ብዙ ሰዎችን ይመግባል። ደስተኛ ቀን እንዲሆንልህ 3 ሚስጥራዊ ነገሮች እንዳሉ ነው። ለመስቀል ስትዘጋጁ ታውቃላችሁ? ሁሉም ሰው ይረዳል። ስራው በፍጥነት ያልቃል፣ ደስታም ያድጋል። አብረን የምንገነባው መከር ብቻ አይደለም፣ አብሮነትን ነው። ደቦ ልክ እንደ ትልቅ የቤተሰብ ስብሰባ ነው። አብሮ መስራት፣ መብላትና መሳቅ ደስ ያሰኘናል። ጓደኞቻችን ጋር ስንሰራ ለምን ነው ደስ የሚለን? በጣም ጥሩ። አዎ፣ መልሱ ከባድ ስራ ቀላል ነው የሚመስለው፣ ስንካፈል ደግሞ ደስ ይለናል ነው። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።
አገር